ደክሞታል ደነዝ አንቺም አልተባልሽ يوم ما يسلكش ጎሽኔ ልጅ አመጣህልኝ انت ساري ميكب دمو ከሩቅ ነው የሚጣራው ወሬኛ ገና ውሃ ብቻ እኮ ነው የጣድኩት እና በእናትህ እኮ ውሃውን ቢሆን ይጣፍጣል አንተ እኮ ትንሽ ያለ ሲል ወሬ አይቻልም የምሬን እኮ ነው በእናትህ ሁሉም ነገር እንዴት እንደሚጣፍጥ አንቺ ስላላየሽ ነው እንዴ እኔ ከመሬት በቅዬ ነው እንዴ ተገኘሁት እንዴት ነው እናት ምግብ ማላውቀው ያንቺ እናትነት ልጅ ከሁሉም ይለያል ማዬ በቃ ቁርስ እንብላና ልብስ ቀይረን እንሄዳለን እሺ እኔ ብሰራው ግን ደስ ይለኝ ነበር ማዬ አንተ ደግሞ እኔ ያለው አንተ ምን በወጣህና ነው ብቻሽን ተጎዳሽ ብዬ እኮ ነው ወይ ጉድ ባደለኝና ለሰላም የሴት ልብ በሰጠልኝ ወይ ሰላም እንኳን ታያት ሴት ለመባል የሆነ ነገር ሳይጎላት አይቀርም እሷን እንኳን ተዋት የኔ ልጅ እባክህ ከሷ ጋር አትፎካከር እሺ ማዬ እሺ አሪፍ ኮሮላለች ጽድት ያለች ፏፈሻለች እዚሁ ጋር ይቆመችው እዚሁ ጋር ማለት ነው ማየት ይችላል አሁን ላሳይ ይችላል እኔ ለደላላ ምላስ ምናምን ነገር አላም አረ በኔ ሆነብ በኔ ጣለው ይያልኩ እኔን ማነኝ እቺ ሴትዮ ደግሞ ሄሎ ወይዘሮ ሜላት ሄሎ ወይዘሮ ሜላት ያገር ኩራት ያገር አለኝታ የዶች እናት ወይ እስቲ ቀስ ብለህ አውራ እንደዚህ ስትሮጥ ምላስህን ወለም እንዳይለው ምን እናርግ ብሎ ነው ወይዘሮ ሜላት የኛ ስራ እኮ ያው በምላስ ፍጥነት ሆነ እንደ ምላስ ስራህን ፈጣን ቢሆን ምን ችግር አለው ስራዬም እኮ ፈጣን ነበር እንደው እርሶ ጋር ሲደርስ ግን ብርክ ይልዋል ጸበሉ ሰዶ እንዴ ካልሆነ ምን ነው ደግሞ ያው ስራዬን ነው አቅማንሰው እኮ አንተ ወሬ ያልቅብህ ይልቅ እስካሁን ሰራተኛ ላገኘህልኝም ዛሬውኑ ነው ማገኝለት ወይዘሮ ሜላት አሁን ወደ ቢሮ እየገባው ነው እንዳገኘው ደውልለታለሁ አያሳስቡት ወይ ጉድ ያቺ ደሳሳም እንደው ቢሮ ተባለች ምን ያደርጉታል ወይዘሮ ሜላት ያው ሰው ባለው ነው ቢሮዬን እንደሚስቴ ነው መወዳት ከዚህ በኋላ ቢሮዬን አይናገሩብኝ ወይ ጉድ እኔ አቅፋት ብትተኛስ ምን አገባኝ አረ እንደው እባክህ ቶሎ ፈልግልኝ ተሰቃየው እሺ እደውልለታለሁ እርሶ እንጂች ብለው እንዳይጨነቁ እንዳያስቡ በልሽ ቻው ወሬኛ ሰላም ሁን አሜን ወይዘሮ ሜላት ሰላም ይዋሉ ማናት ባክ እንዲ የምትሽቆጠቆጥላት ባክ የቤት ሰራተኛ ካላመጣልኝ ብላ አንገቴን ያዘች ሴትዮ አለች ታዲያ ደላላ አይደለ እንዳፈልግላት ማነሽ እንግዲህ ወይዘሮ ሜላት ቤት ገብተሽ ምትረገጪ አይ የፈረደብሽ ኦሮሮሮ ሴትዮዋ ከባድ ናት ማለት ነው ባክ ፈረስ